ህወሓት በአፋር ክልል የፈጸመውን የጦርነት ትንኮሳ በማውገዝ ፓርቲዎች መግለጫ አወጡ። በዚህም የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በወቅታዊ ጉዳዮች ላይ መግለጫ አውጥቷል። ፓርቲው በመግለጫው ካለፈው ስህተታቸው ያልተማሩ የጥፋት ቡድኖች አሁን ደግሞ መውጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ህፃናትን፣ ጎልማሶችና እናቶችን በአጠቃላይ በትግራይ ሴቶች ላይ አስከፊ ግፍ ከፈጸመው በትግራይ ታሪክ ህዝብ ይቅር ከማይለው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል ብሏል። ፓርቲው በተጨማሪ ትግራይን እንደገለ ንብረቱ አድርጎ የሚያስበው ኋላ ቀር ቡድን ካለፈው ስህተት ሳይማር ጥቅምት 26 ቀን 2018 ዓ.ም የፕሪቶሪያውን ስምምነት በመጣስ ግልጽ ጦርነት በማስነሳት 6 የአፋር ቀበሌዎችን ተቆጣጥሯል ብለዋል። ይህ እርምጃ የፕሪቶሪያውን ውል፣ የፌዴራሉን ህገ መንግስት፣ ክልላዊ ወሰኖችንና እሴቶችን የሚጥስ ከአፋር ክልል ህዝብ ጋር ዳግም የተጀመሩትን ጠንካራ ግንኙነቶችን የሚያፈርስና ህዝብን ለሌላ አደጋ የሚያጋልጥ ነው ሲል ፓርቲው በመግለጫው አስታውቋል። ልዩነቶቻችንን ከትግራይ ህልውና በታች መሆናቸውን አምነን በትግራይ ላይ ያንዣበበውን አደጋ አንድ ሆነን ልንጋፈጠው ይገባል ያለው ፓርቲው ይህ ቡድን ወደ እርስ በርስ ጦርነት